بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله يزاريو يمجمريات إياك إمي هنا كهتاتشن يمتانو السلام عليكم ورحمة الله وبركاته إياك የባሌ የእንጀራ አባት ለኔ አጅነብይ ይሆን ብኛል እንዴ ኢየሱስ ወንድሞች ያ ማለት የባሌ የአባትያው ወንድሞች እነዚህ ለኔ አጅነብዮች ናቸው ወይ ይሆናሉ ወይ ተለናለች እህታችን አዎ የባልሽ አባት ነው አጅነብይ የማይሆን የባልሽ አባት ወደ ላይ ማለት ነው የባልሽ አባት ብሎ የአባቱ አባት እያለ ወደ ላይ የባልሽ የአባቱ ወንድሞችሳ አጅነብይ ናቸው ይሄ ደግሞ የጠየቅሽው ደግሞ የባልሽ የአባትያው አጅነብይ ነው የሚሆነው ሸሪዓ ያመጣው እዚህኛው ላይ ነው وليضربن بخمرهن على جيوبهن ولا يبدين زينتهن إلا لبعولتهن أو آبائهن أو آباء بعولتهن የባሎቻቸው አባቶች ነው የሚሉት ወላጅ አባቶች እነዛ ናቸው ወላጅ አባቶች ስለዚህ የባልሽ አባት ነው አጅነብይ እንትን የማይሆነው የባልሽ ትክክለኛ የወለደው አባትየው አጅነብይ ነው والله اعلم ሁለተኛ ጥያቄ ቁርአን ወይም ኪታብ ከወንድ ኡስታዝ ለወንድ ኡስታዝ መሰማት ይቻላልን የሚል ነው ይሄንን በባለፈው አይተናል በባለፈው ምናልባትም ተመሳሳይ ስለሆነ ያው ሃይላይት ነካ ማድረግ ያለብኝ ባለፈው ያለሉ አሁን ስለሚያዳምጡ ብዬ ነው ቁርአንን ወይም ኪታብን በወንድ ኡስታዝ መሰማት ይቻላልን የሚል ነው አይቻልም በወንድ ኡስታዝ እሱ ያሰማሽ እሱ ያቀራሽ እሱ የፈሰረልሽ እሱ ያስተማረሽ አንቺ ማዳመጥ ትችያለሽ አንቺ ያነበብሽለት ግን እሱ መስማት አይቻልም ሴቶች ሞልተዋል ባሁን ሰዓት ሞልቷል የሴቱ ኡስታዝ አትናናቁ ብዙ ኡስታዞች አሉ የሰለፊ ኡስታዞችም አሉ አስተምሩን ተቁላህ በሏቸው ወይ ባልሽ ወይ ወንድምሽ አጅነብይ ያልሆነ ካልሆነ በስተቀር እንጂ እንደዚህ አይነት አይቻልም የለም አይሆንም ይሄ ሶቱል መርአ ليس بعورة مطلقا ይላሉ ኢማም ኢብኑ ባዝ نعم ليس عورة مطلقا ስለዚህ ተርቂቅ አታድርግ خضوع አታድርግ ነው አላህ Subhanahu Wa Ta'ala የገለጸ የነገረው ይሄንን ነው ولا تخضعن في القول فيطمع الذي في قلبه مرض وقلنا قولا معروفا በንግግራችሁ አትለሳለሱ ነው እዚህ ላይ ደግሞ አስሉ መለሳለስ ነው የሚመጣው ብዙ ጊዜ ሴቶች ወንዶች ላይ በሚያስረክቡበት ሰዓት ወይንም እንደዚህ አይነት ፕሬዘንቴሽንም ሆነ ወይ ምንም ሆነ በሚያቀርቡበት ሰዓት እነሱ ለወንዶች በሚሰጡበት ሰዓት የመለሳለስ ባህሪ ነው ያለው እንደዚህ ይሄ ባህሪ በጣም ነግሶ ነው ያለው ስለዚህ የለም አለበለ ጥያቄ ይጠይቃሉ መልስ ይሰጣል ነብዩና አለይሂ ሰላቱ ወሰለም ሲጠይቁም ነበር ጥያቄ ይጠይቃላችሁ አስፈላጊ የሆነ ነገር ትጠይቃላችሁ አንገብጋቢ የሆነ ነገር መጠየቅ ትችላላችሁ ነገር ግን አቅራኝ አዳምጠኝ እኔ ላስረክብህ ተይ መለሳለሳል ولا تخضعن في القول በንግግር አትለሳለሱ ولا تخضعن في القول فيطمع الذي في قلبه مرض ልቡ ላይ በሽታ ያለበት ሰው የዝሙት በሽታ ያለበት ይጎመጃልና وقلنا قولا معروفا መልካም የሆነ ሸርዓዊ የሆነ ንግግር ተናገሩ ብሏል አላህ Subhanahu Wa Ta'ala እዛው ሴቶችን አስተምሩ ዘው ተማማሩ ወንዶች ጋር መጣችሁ ግን ጎረምሳ ምን ኡስታዝ ማለት ትልልቅ አይሆንም እንዳታደርጉ ተልቢያ እንኳን ተከልክላለች ሴት ልጅ እኮ ጮክ ብላ hatta ሶላት ውስጥ የሆነ ነገር ቢያጋጥማት እኮ ሱብሃንአላህ አይደለም የምትለው ማጨብጨብ ነው የተባለው ሸእን አለ ነገር አለ ስለዚህ ዋናን ገጋቢ የሆነና ሌላ አማራጭ የሌላት ጊዜ ትጠይቃለች ያንን ደግሞ ولا تخضعن የሚል አይናገሩ ሳይሆን ያለው አትለሳለሱ ነው አትናገሩ ሳይሆን ያን ጊዜ የማትለሳለሽበት ጥያቄ የምትጠይቂበት የሆነች ቃል አለቀ በቃ መንገድ እንኳን ብትጠየቂ በየት በኩል ነው የሚያስገደው በየት ነው ብለው የግድ የሚጠይቁ ከሆነ ወፈር ባለ ድምጽ በዚህ በኢሻራ የሚገለጽ ከሆነ በኢሻራ ጥንቃቄ
የሴት ልጅ ድምጽ በጣም ከባድና ከባድ ስለሆነ ሰፋ ባለ በባለፈው ተናግሬዋለሁ። ምን ሐይቱ ላዲላ ኢንሻአላህ ያንን ደግሞ ታዳምጣላችሁ ማለት ነው። والله اعلم። ሶስተኛ በባሌ ጋር ስንኖር እሱ አንቺ ማለት እህቴም ጓደኛዬም ሚስቴም ነሽ ስለሚለኝ እኔም እንደዛው እና በመናወራ ሰዓት አሁን የማማክርሽ እንደ ሚስት ሳይሆን እንደ እህትነት ምክር ነው ብሎ ይነግረኝና እኔም እንደ ወንድምነት ለችግርህ እንዲህ አድርግ ብዬ እንዴት ላድርግ ብዬ አማክረዋለሁ። አሁን ደግሞ እንደ ሚስቴ ይህን ላውራሽ ብሎ ያወራኛል። እኔም እንደዛው የወንድም ምክር ስፈልግ እሱን ሄጄ እንደ ወንድም ምከረኝ እለዋለሁ። እንደ ጓደኛም ስፈልግ እንደዛው። በመቀጠልም እንደ ባሌም እጠይቀዋለሁ እና ይህ እህቴ ወንድሜ የምንለው ነገር ከስጋ እህትና ወንድም ጋር ይመሳሰልብናል እና ሐራም ይሆንብናልን? ጀዛከላህ ኸይረል ጀዛ ይላል። ይሄ በዚህ መልክ መጠራራታችሁ ክልክል አይደለም። እህቴ ወንድሜ ወንድምዬ እህትዬ ብትባባሉ የሙስሊም እትማማቾች ናችሁ፣ በእምነቱ እትማማቾች ናችሁ። አዎ በሰው ልጅነት እትማማች ናችሁ፣ በእስልምና እትማማች እህትና ወንድም ናችሁ። ምንም ችግር የለም። እንዲያገላለጽ ግን አንድ የምነግራችሁ ነገር ምንድነው? ዑለማዎች ይጠየቃሉ እንደዚህ አይነት قول الرجل لزوجته أنت أمي أو أختي أو يا ماما ሚስቱን ባለቤቱን አንቺ እኮ እህቴ ነሽ ይላታል። እናቱ ማማዬ ይላታል፣ የኔ ማማ ይላታል። ኡሚ የሚለው ማንን ነበር? እናቱን ነበር። ማማ ብሎ ቢጠራት ባለቤቱን እንደ እናቱ ማለት ነው። ማማ እንደሚሉት እናታቸውን ሚስቱን ማማ ቢላት ይሄ እንዴት ይታያል ብለው ሲጠይቋቸው አላ ሐሰቢ ንየቲ ነው፣ እንደ ንያው ነው የሚሆነው። ምክንያቱም እቺ ጥያቄ አንድ ጽንሰ ሐሳብ የያዘችው ነገር አለና ነው። ምንድነው? በጃሂልያ ጊዜ አንቲ አለየ ከظهر امي او ከظهر اختي ይላታል። ያንቺ ጀርባ እንደ እናቴ ጀርባ ነው። እናቴ ጀርባ ላይ በፍላጎት በስሜት እንደማልወጣባት ሁሉ አንቺም እንደ እናቴ ነሽ፣ ምንም ላንቺ ስሜት የለኝም የሚባለው ዚሃር ይባላል። ይሄ ዚሃር ድሮ ፍቺ ነበረ። በአሁን ሰዓት ደግሞ ሱረቱ ሙጃዲላ ከመጣ በኋላ ማለት ነው። ቀድ ሰሚዐ አላሁ ቀውለ ለቲ ቱጃዲሉከ ፊ ዘውጂሃ ወተሽተኪ ኢለላህ የሚለው። ስለዚህ በአሁን ሰዓት አንቲ አለየ ከظهر امي ካላ አንድ ሰው ከፋራውን አውጥቶ ነው የሚለው። ከፋራውን ያወጣል። ዒትቁ ረቀባ ወይ ደግሞ 2 ወር መጾም በተከታታይ ወይ ደግሞ 60 ምስኪን ማብላት። ይሄ አለ። ዚሃር ሊሆንብን ይችላል ነው አሁን የእህታችን ስጋት። ምናልባት ወደዚህ ሊሄድ ይችላል። ላ እንደንያው ነው። እናንተ ደግሞ ይሄን እየተባባላችሁ ያላችሁት ከፍቅር አንፃር፣ ከመከባበር አንፃር፣ ከመግባባት አንፃር፣ ከእርስ በርስ ከመቀራረብ አንፃር ነው እንጂ በቁጣ የተነገረ በፍች መልክ የመጣ አንቺን ሌላ አይነት ነገር ውስጥ ለማስገባት የመጣ አይደለም። ስለዚህ ምን ብለዋል አህሉል ዒልም? ኢነማ አልአዕማሉ ቢንኒያት ወኢነማ ሊኩሊ እምሪእ ማ ነዋ ሙተፈቁን ዐለይህ። እንደንያው ነው። ንያ ዚሃር እያደረካት ነው ወይስ የአክብሮት ነው? የአክብሮት ከሆነ የአክብሮት ነው፣ ችግር የለም ነው የሚሉት። ይሄ ምንም መጣጣ የሚያመጣው አይደለም። እሷ ባባ ብትለው ባባ የሚባለውን አባት ነው። ምናልባት ይባላል ወይ ሌላ አባትም ባባ እንደሚባል